ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት ታስናት አይ ወርክ ፎር ዴዚን አገሯን ህዝቧን አክብራ እንድትኖር ራሱ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው አሳድጌ አድርጌ ያሳደኳል። መጥፎ ሰው ያውም እኔ ዴዚን አላፈቅራትም። አንተ ራስህ አይደለህም እንዴ ልታስቀርጠው? Let me stop talking. But this is not about love, though. This is not about love. Let her finish. It's okay. Love is the problem. Because your love is what caused all this. Easy. Please listen. It's good for you. Let her talk, and I'm gonna have to talk. See, the guy himself. You were ሽማግሌ የሆነ ስታስታርቅ እንደማፈቅራትም እንደማሆነ ሽምግልና ገብተህ አንተ ራስህ አንዴ ገና ተገላገልን ከሱ ስንል መልስ አስገናኝ አስታርቀሃቸዋል። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅ አስታረካቸው። ታስናት ራይ አድን አክሰፕት አፕሪሺየት ዳት ታይም በጣም አዝኜብህ ነበር። ግን ኢትስ ኦኬ አንተ ሚዲያ ላይፍ ነው ሜቢ ቴምፖራሪ ነው ብለህ ይሆናል። ግን ልጁ ዴዚን አላፈቅራትም ላፈቅራትም አልችልም በህይወቴ ብሎ ዩቱብ ላይ ሰቅሎታል። እኔ ፈልጌ ላይ ፖስት አደርገዋለሁ ዛሬ ህዝብ እንዲሰማው። ማንኛው እናት ነው ያውም ሲንግል ማም ሆኖ ያሳደጋት ልጅ ለእንደዚህ አይነት ሰው ሂጂ ጉድላክ ብሎ የሚሄደው? እኔን እኮ ትላንት ወጥቶ ለ21 ዓመት ያበላሻትን ትክሰስሽ ነው ምናምን ነገር አለ። የት እሱ 5 months ago ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ አናገራት ሴት 1 ዓመት ሆነሽ ላደረገች ዳይፐር ስላደረገች ነው ከሳሻት የሚለው? የነዚህ አይነት ደደብ ጭንቅላት የሌለው ሰው እንዴት ብለን ነው ልጅ ውሰድ የምትለው? ያም ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን የምትችልበት ጥገኛ የሚኖር አዳፕት ሆነ የሚኖር ልጅ ለሰባተኛ ክፍል ተማሪ አንድ ነገር ነው ዋን ቲንግ ጉድ ቲንግ እኔ እንደሱ ብዬ አክሴፕት አላደርግም እንጂ ከፈቀደች ግን ካፈቀረችው ስ ጉድ አውል ስፖርት ስቲል ምስቴክም ቢሆን ሰርታ ቀንበላታለሁ። አሁንም ቢሆን እኮ ኔክስት ላይፏ ስትሄድም እኔ ባካፍ አላደርግም። ሁሉም ነገ ይዘ ኔክስት ይር ስትረሳ እሷ ብቻውን ስታለቅስ እኔ ነኝ መቀበላት። እኔ ነኝ ፎር ዘ ሬስት ኦፍ ላይፍ። እኔ ከማንኛውንም ሰው አፍቅራ ብትመጣ ደስታውን ነው ደስታዬ ነው። ጊዜዋ ነው። አሁን ደግሞ ይዛቸዋት አትበል። ከ18 ሆና መውጣት ትችል ነበር። she knows what's good for her. She knows what's the best for her. She stay ቻር እየነዳች ነው። ላስት ይር ኢትዮጵያ ሄድ ነው ጋራጅ አቁመ ነው። ምንም የጎደለባት ነገር የለም። ልጅቷ ሀፊ ነች። አንዳንዴ ጨውባታለሁ። ዳስ ጀስት ጥሩ ልጅ ለማሳደግ ዝም ብላ አይደለም። it takes a lot of work። ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው። ተደብድበን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው የምንማረው? ፋሚሊ እሱንም ቢሆን ተመስገን ብለን እንደገና መጦር እንጀምራለን። እሷ ገና የጮኩባትን የዛሬ 6 ዓመት 4 ዓመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሮንግ ቲንግ ምልህ ብዙ ነገር ማውራት አልፈልግም። ነገሩ ዳት ሞመንት እሱ እየቀረጸ ነበረ ድምፄ እሱን ነው እሱም የሚወዳት ከሆነ እንደዛ አይነት ነገር ለምን ይሰጣል? ግን ናት አውረ ትግራይ ወንድ ግን እሷ ባል ነች ዱቄት like this is respect. I respect my mom. Again, don't tell me KZ tribe because Yanchi ball nech ሽንኩርት እና ምንድነው ስትክር ፍራፍሬ there's no ticker طيب علم الوا ሽንኩርት ፍራፍሬ I don't I'm done. Just stop, guys, tell my mom to come on social media and say Yikarta Alex. Tell her now, because the way she has made Alex look on social media just because she wants to protect me as an adult, that's not okay. It's fair idol. And you know, like Zari live with Habiba, let's end the feats live with the not outer. Oh, በቀደሙን ላይ መጥቼ ያወራሽ ለምን ዴዚን ስታስለቅሻት ስለነበር እያለቀሰች ስለነበር 21 ዓመት ሙሉ ይበቃሻል ያልኩሽ ነው። ገበናሽ ቁጭ ስለምታውቂ እና ሰዎች ብቻ ይገድ መከበር አለብሽ እንዴ?
ዴዚን አፈቀርኳት ማለት ለዘላለም ከዴዚ ጋር እኖራለሁ ማለት አይደለም። በእናቴና በአባቴ አይቼዋለሁ። እየተዋደድክ መለያየት እንዳለ በእናቴና በአባቴ አውቀዋለሁ። እየተዋደዱ ስለተለያዩ ማለት ነው። ገባሻ? አሁን አዞርሽው አብሬክስ ለኦሮሞ አስወልጅ በወልም ለራሱ ማለት ነው። ማርያም አቅም ቢያጥረኝ እጅ ቢሰበር እግሬ ቢሰበር ለማንም አሳልፌ አልሰጣትም። ቤተሰቦች ይበቁኛል። ቤተሰቦች አልፍም ህዝብ ይበቃኛል። ደግ ህዝብ የዋህ ህዝብ ያለኝ ለራሱ ተርፎ ለሌላ የሚሆን ህዝብ ያለ አንድ ማንም ትግራዋይ ደግሞ በሀገሩና በፍቅረኛው በእናቱ አይጠራጠርም። ገባችኋል? እኔ አካውንቷን የተቀበልኩት ጋይስ ለሁላችሁም ግልጽ ነዋች። አካውንቱን የተቀበልኳት በሙሉ ኢቨን አንድ ልብስ ሳትቀይር እንደ ሰው አንድ ጃኬት ሳታደር በቲክታክ የምታገኘው የነበር ጊፍት በሙሉ አውጥታ ለራሷ ስለምንጠቀምበት የነበረ አካውንት። ምክንያቱም ልጅቷ ትፈራታለች። በጭራሽ አለ ማለት እንደፈለግሽ ስትለፈልፍ ይትዋለሽ። ባልሰማኝ ነው ማለፍሽ። ኦኬ አማን ነው። ሰላማችሁ ይብዛ። እንግዲህ ለአንዴና ለመጨረሻ ጊዜ ነው በዚህ ጉዳይ ላይ የምናገረው። እነዚህ ሁለት ሰዎች በመጀመሪያ ሳይሆን ከመጀመሪያው ሳይሆን እንደዚሁ በምናየው ነገር ሶሻል ሚዲያ ላይ የምንነጋገራቸው ነገሮች አሉ። ዛሬም ስሜን ተነስቶ ዮኒ ማኛ እንዲህ ብሎኛል ትላለች። ተርጉማችሁ ንገሯት። ለዴዚኔም አውርቻታለሁ ያለች ምንድን ነው? በቃ እንታረቅ፣ ከማዘርጋ አስታርቀኝ፣ ከማዘርጋ አስታርቀኝ። እንዲሁም ደግሞ አሌክስ ይምጣና እናቴን ይቅርታ ይጠይቃል፣ እናቴን ይቅርታ ይጠይቃል፣ ሰላም ይወርዳል ተባለ። በመጀመሪያ ደረጃ እናቴ ስለ ፖለቲካ እኔ አይመለከተኝም ነው ያለችው ዴዚ። ይሄኛው ልጅ ፖለቲከኛ ነው። ከ14 ዓመቱ ጀምሮ ህወሀት እንዳሳደገችው የህወሀት ደጋፊ እንደሆነ ህወሀት እንደሆነ ከ14 ዓመት ጀምሮ በቪዲዮ ወጣ ብዙ ነገሮች አሉ። ህወሀት ነው ልጅ፣ ህወሀት ኮትኮታ ያሳደገችው ልጅ ነው። ፖለቲካ አልፈልግም ትላለች። የእሷ እናት ስትናገር ፖለቲከኛ ትባላለች። እሱ ፖለቲካ ሲሰራ ምንም አትለውም። ልጅ ስለሆነች ዴዚ አንደርስታንድ ፓርት። ጸቡ የተጀመረው መቼ ነው? የዛሬ 5 ወር ኢትዮጵያ ባለችበት ጊዜ ይሄ ልጅ አልፈልግም እኔ ጋር ካላት በኋላ ኢትዮጵያ ሄደች ጊዜና እየፈመሰች ስትሄድ ሰዎች ምን ሲሉ ያይና ምን ያደርጋል? ይሄ ልጅ አድቫንቴጅ ፈለገ። አድቫንቴጅ ፈለገ ምን አደረገ? መደወል ጀመረ፣ መደዋወል ጀምሮ ከእናቷ ጠፍታ ነው አሜሪካን ሀገር የመጣችው። ከእናቷ ጠፍታ አሜሪካ መጣች። እንደ እናት ምንድን ነው የምታደርገው? እናቷ ትንሽ ችግር አለባት ብዬ አስባለሁ። የምትናገራት ንግግሮች ደጋፊዋ አይደለም። ግን እናቷ ጠፍታ ስመጣ እንደ አንድ እናት የምትደነግጠው ድንጋጤን አስቡት እናንተ እናት ብትሆኑ። ለ20 ዓመት ለብቻቸው ያሳደጋቸዋለች። ከአሜሪካ ከኢትዮጵያ ጠፍታ አሜሪካን ሀገር ለብቻዋ መጣች። ከዛ እናትየው አሜሪካን ሀገር መጣች። ያለችበትን አድራሻ አታውቅም፣ ምኗን አታውቅም። ስለዚህ ዴዚ ሶሻል ሚዲያ ላለች። ከሶሻል ሚዲያ እናቷ ብሎክ ተደርጋለች፣ ስልኳ ብሎክ ተደርጓል። የት እንደምትኖር አታውቅም። ይቺ እናት ምን ማድረግ ነበረባት? ሶሻል ሚዲያ ላይ ወጣ ልጅን ያስኮበለልብኝ ይሄ ልጅ ነው ብላ ተናገረች። አልዋሸች። ይሄ ልጅ ነው ያለያያቸው እናትና ልጅ። ያ እንደዚህ ያደርጋቸው እናትና ልጅ። ለምን አልፈልግም ያለችውን ይቺ ምስኪኗ ለዚህ ልጅ ታሰማዋለች። ከትግራይ አትጋቢ ብላ እናትየው ቃል በቃል ተናግራለች። ይሄ ደግሞ መብት አላት፣ መብቷ ነው። ከትግራይ አትጋባ ይባባላሉ፣ ከአማራ አትጋባ ይባባላሉ፣ ከኦሮሞ አትጋባ። እንዴ ሽሯቸውን አትግዙ፣ በርበሬ አትግዙ፣ ከእነሱ ጋር የተጋባችሁ ተፋቶ እያሉ ሲሰብኩ የነበሩት ትግራዮች ናቸው፣ የትግራይ ልጆች ናቸው። ስለዚህ እቺ እናት ያንን ስለምታውቅ አላደርግም አለች። ልጄ ትግራዊ አታገባም አለች፣ መብት አላት። ስለዚህ እቺ ልጅ አሁን የምታወራው አሌክስን አትናገሩብኝ፣ አሌክስን አትናገሩብኝ፣ ዲፌንድ አደርገዋለሁ፣ እናቴ ይቅርታ ካልጠየች ከኔ ጋር አቁመሻል፣ እናትነትሽ ይቆማል አለች። ልጅቷ ፍቅር ላይ ናት። ህፃን ስለሆነች 20 ዓመት ናት። በእናት ብቻ ያደገ ብዙ ማመዛዘን ይቸግራል። አብዛኛው እውነቱን ነው የምናገረው። ምክንያቱም የአባት ፊገር ከሌለ ቤት ውስጥ እንደ አባት ሆኖ ዲሲፕሊን የሚያሳድግ የለም። ስለዚህ ይቺ ልጅ የአባትነት ፍቅር አይታ ስላላደገች በእናቷ ብቻ ነው። እናቷን አደባባይ ላይ የምትሳደብ ናት፣ ውሸታም ናት። እሱን ይቅርታ ካልጠየቅሽ እናት አይደለሽም ምናምን እያልሽ ነው ያለችው ማለት ነው። እጅግ ነው ያዘንኩት። አስቡ፣ ልጆቻችሁ 20 ዓመት ሙሉ አሳድጋችሁ ለማንም ወጠጤ ተብሎ ይሰደባል። ሴቶች ይህን ታደርጋላችሁ። እጅግ የሚያሳፍር ነገር ነው። ይቺ ልጅ አባትና እናት አንድ ላይ ቢኖሩ ይሄ ልጅ ይዳፈራል ወይ ነው ጨዋታ። ይሄ ልጅ ይደፍራል ወይ?
ታላቅ ወንድም ቢኖራት ይሄ ወጠጤ ይደፍራታል ወይ ነው? አይደፍርም። ግን አባት አለመኖር፣ ፊገር አለመኖር፣ ታላቅ ወንድም አለመኖር ምን አድርጓታል? እቺ ልጅ ጎድቷታል። ስለዚህ የሚመክራት ስለሌለ እናቷን ደግሞ በአሁን ሰዓት ፍቅር ላይ ስለሆነች ስለጠላች ስለተከላከለች በዚህ ጉዳይ ላይ እናቷን በየቦታው እያዋረደች ትመጣለች። አንድ ደግሞ ጓደኛ አለቻት፣ ፌመስ አላረጋትም፣ ስሟን አልጠራም፣ መረን የለቀቀች ውርጋት። እሷ መጣ እቺ ልጅ ሆይ ሆይ ትላታለች። ማንም ሲናገር እየመጣች ዝም በሉ፣ የእሷን ፔን አታውቀው፣ የእሷን አቢዩዝ አታውቀው ምናምን። አቢዩዝ የተደረገ ነው እንዴ እንደሚያምርበት? አቢዩዝ የተደረገ ነው እንዴ ጽድት ያለ መኪና የሚነዳው? አቢዩዝ የተደረገ ነው እንዴ ፈታ ብሎ የሚኖረው? አይደለም። 20 ዓመት ሙሉ ኖረች። አሜሪካን ሀገር አቢዩዝ ቢደረጉ በ18 ዓመታቸው ላጥ ብለው ነው የሚጠፉት። ላጥ ብለው ነው የሚጠፉት። በ18 ዓመታቸው በ16 ዓመታቸው ከቤት ይወጣሉ። ምክንያቱም ስራ መስራት የሚጀምሩ ከ16 ዓመታቸው ጀምሮ ነው አሜሪካን ሀገር። ስለዚህ እጅግ በሚያሳዝን ሁኔታ በእናትና በልጅ ገብቶ ይሄ አረመኔ ተጫውቶባቸዋል። ግን የሚያሳዝነኝ ሺ ገነ ለርን ኢን ሃርድ ዌይ ፍቅር ላይ ስላለች በጣም በከባድ መንገዱ ትማረዋለች። ይህን ነው የምለው። ሰላማችሁ ይብዛልኝ። እንደ እናት ብታስቡ የፈለጋችሁን አፍቅሩ። እኔም አልልም ወመኔ ዱርዬ ሌባ ሲመጣ አላስገባም አጠገቤ። ልጆች አጠገብ እናት የወለደችው አይደርሱም። እኔ ያልፈቀድኩትን ማድረግ አይቻልም። እኔ ቤት አጋረንቲ ዳት እኔ ያልፈቀድኩትን አርኩ። ስርዓት ያለው ከሆነ ምን ያለው ከሆነ ኖ ፕሮብለም። ከሌለ ግን ላዳምጥ አልችልም ነው ምለው። ልጆቻችሁን ተከታተሉ፣ ለልጆቻችሁ ጓደኛ ሆኑ፣ ልጆቻችሁ እንዲያዳምጡ አድርጉ። በተለይ ሲንግል ማም አባት ካለ ጣጣ የለም፣ ምንም ችግር አይኖርም። አባትና እናት ያሳደጋቸው በብዛት ሰክሰስ አላቸው። ሲንግል ማም ሲንግል ዳድ ያሳደጋቸው በጣም የአንዱኛው ፍቅር ስለማያገኙ ያቺን ፍቅር የጎደለችውን ለመሙላት የሚያደርጓት ብዙ ጥረት ስላለ እሱ ላይ ፎከስ አድርጉላለሁ። ሰላማችሁ ይብዛ። መልካም ጊዜ